የሚካኤልና የሳጥናኤል ፍልሚያ። የሰው ልጅ ከመፈጠሩ አስቀድሞ የጊዜና የቦታ ወሰን በሌለው የሰማያት ዓለም ውስጥ መላእክት በፍጹም ሰላምና መረጋጋት ይኖሩ ነበር። ከመላእክት መካከል በውበት በጥበብና በክብር ከፍ ብሎ የተቀመጠ ሳጥናኤል የተባለ ታላቅ መልአክ ነበር። ሳጥናኤል የፍጥረታት ሁሉ ዘውድ፣ የብርሃን ተሸካሚ፣ የመላእክት ሁሉ አለቃ ነበር። ነገር ግን በሳጥናኤል ልብ ውስጥ ትዕቢት የተባለ የጨለማ ዘር ተተካ። ሳጥናኤል በውበቱና በኃይሉ ሰከረ። በየቀኑ የሚቀበለውን ክብር እንደራሱ ኃይል መቁጠር ጀመረ። ፈጣሪውን ከማገልገል ይልቅ ከፈጣሪው ጋር መስተካከልን አማረው። በልቡ ለምን ሁለተኛ ሆናለሁ የሚል መርዛማ ጥያቄ ማስተጋባት ጀመረ። ታዲያ ይህ ፍጡር እንዴት ሊከዳ ቻለ? የመጀመሪያው የክፋት ዘር እንዴት በቀለ? የሰማያትን ሰላም ያናወጠው የመጀመሪያው ጦርነትስ እንዴት ተቀሰቀሰ? ዛሬ በጉዟችን ወደ ጊዜ መጀመሪያ ተመልሰን የብርሃንንና የጨለማ መለየትን ታላቅ ታሪክ አብረን እንመረምራለን። አብራችሁን ቆዩ። የተተከለው የጨለማ ዘር ማቆጥቆጥ ጀመረ። የፈጣሪውን ብርሃን ከማንጸባረቅ ይልቅ የራሱን ብርሃን ማምለክ ፈለገ። የምስጋና መዝሙር በዝምታ ተተካ። ዝምታው ደግሞ በአንድ አስፈሪ የውስጥ ንግግር ተሰበረ። ነብዩ ኢሳይያስ ከዘመናት በኋላ እንደጻፈው ሳጥናኤል በልቡ እንዲህ አለ: በሰማይ ላይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከከዋክብት በላይ ከፍ ከፍ አደርጋለሁ፣ በልዑልም እመሰላለሁ። ይህ የትዕቢት እሳት በልቡ ውስጥ ብቻ ተወስኖ አልቀረም። ልክ እንደ ሰደድ እሳት ወደ ሌሎች መላእክት መዛመት ጀመረ። ሳጥናኤል በማር የተቀቡ መርዛማ ቃሎቹን በሹክሹክታ ማሰራጨት ጀመረ። ወደ ታናናሾቹ መላእክት እየቀረበ ለምን ሁሌም እናገለግላለን? ተመልከቱኝ፣ እኔ በክብር ከፍ ብያለሁ፣ እናንተም እንደኔ መሆን ትችላላችሁ። የእናንተም ክብር እንደኔ ሊያንጸባርቅ ይገባል። ፈጣሪ ብቻውን ሊመለክ አይገባውም፣ እኛም የዚህ ክብር ተካፋዮች ነን እያለ ያስታቸው ጀመር። የብርሃን ተስፋ የራስን የበላይነትና የነጻነት ጣፋጭ ቃል ኪዳን አቀመሳቸው። ብዙዎቹም ተሸነፉ። የፈጣሪያቸውን ፍጹም ፍቅር በሳጥናኤል ጊዜያዊ የክብር ተስፋ ለወጡት። ቀስ በቀስ የሰማያት ሰላም ተናጋ። የፍቅርና የምስጋና መዝሙር ብቻ ይሰማበት የነበረው ሰማይ በጥርጣሬና በሹክሹክታ ተሞላ። ታማኞቹ መላእክት ወንድሞቻቸው ሲለወጡ እያዩ ግራ ተጋቡ። በፊት አንድ የነበረው የሰማይ ቤተሰብ አሁን በማይታይ መስመር ለሁለት መከፈል ጀመረ። በመጨረሻም የሹክሹክታው ዘመን አብቅቶ አመጹ በይፋ ታወጀ። ሳጥናኤል ከጎኑ ያሰለፋቸውን በሚሊዮን የሚቆጠሩ መላእክት ይዞ የራሱን መንግስት እንደሚያውጅና ከእንግዲህ እንደማይታዘዝ በድፍረት ተናገረ። በዚያች ቅጽበት ሰማይ ተናወጠ። ብዙዎቹ መላእክት በታላቁ አለቃቸው ትዕቢት ታውረው ፈጣሪያቸውን ካዱ። በሰማያት የነበረው ዘላለማዊ ሰላም ተሰበረ። ጸጥታው በአንድ አስፈሪ የጦርነት ነጋሪት ድምፅ ተተካ። በታማኞቹ መላእክት ሰፈር ለቅጽበት የድንጋጤ ዝምታ ሰፈነ። ወንድሞቻቸው እንዴት ፈጣሪያቸውን ሊክዱ ቻሉ? የሳጥናኤል ግርማና የተከታዮቻቸው ብዛት ለቅጽበትም ቢሆን ተስፋ የሚያስቆርጥ ግዙፍ ጥላ የጣለ ይመስል ነበር። በዚህ የጨለማና የውዥንብር ቅጽበት የትዕቢት ጩኸት ሁሉንም ድምፅ የዋጠ በሚያስልበት ሰዓት አንድ ድምፅ ከታማኞቹ ሰፈር ተሰማ። የጦርነት ነጋሪት አልነበረም፣ የቁጣ ግጭትም አልነበረም። ይልቁንም ቀላል ጥያቄ። ይህንን ጥያቄ ይዞ ወደፊት የወጣው በሹመት ከሌሎቹ ያላነሰ ነገር ግን በትህትና የተሞላው መልአክ ቅዱስ ሚካኤል ነበር። የስሙ ትርጓሜ የውጊያው መፈክር፣ የጦርነቱ ሁሉ ማጠቃለያ ነበር። ሚካኤል ማለት መኑ ከመ አምላክ፣ እንደ እግዚአብሔር ያለ ማን ነው ማለት ነው። ይህ ስም የሳጥናኤልን በልቡ መሰላለሁ የሚለውን የትዕቢት ግንብ ፈረካከሰ። ይህ ጩኸት ከሰይፍ የሳለ ነበር። ጋሻ አልነበረውም፣ ከጋሻ የጠነከረ ነው። እንደ እግዚአብሔር ያለ ማን ነው የሚለው ድምፅ የፍጥረት ሁሉ ሥርዓት የሚያስታውስ፣ የፈጣሪን አንድነትና ልዕልና የሚያውጅ፣ ለማንኛውም አይነት የትዕቢት ሐሳብ ፍጹም መልስ የሚሰጥ የማይታበል እውነት ነበር። የሚካኤል ድምፅ ልክ እንደ ነጎድጓድ በታማኞቹ መላእክት ልብ ውስጥ ገባ። በድንጋጤና በውዥንብር ተይዞ የነበረው ሰፈራቸው በዚህ ጩኸት ተነቃቃ። የፍርሃት ሰንሰለት ተበጠሰ። መላእክቱ በአንድ ድምፅ መጮህ ጀመሩ። መኑ ከመ አምላክ፣ እንደ እግዚአብሔር ያለ ማን ነው?
ሰማይ በሁለት የማይታረቁ ጩኸቶች ተሞላች። በአንድ በኩል እኔ የሚለው የሳጥናኤል የትዕቢት ጩኸት፣ በሌላ በኩል ደግሞ እንደሱ ያለ ማንም የለም የሚለው የሚካኤልና የታማኞቹ የእውነት መዝሙር። የጦርነቱ መስመር በግልጽ ተሰመረ። ሁለቱ ሰራዊት በሁለቱ የተለያዩ መፈክሮች ስር ፊት ለፊት ተፋጠጡ። አንደኛው በራሱ ክብር የታወረ፣ ሌላኛው በፈጣሪ ክብር የበራ የሰማይ ጦርነት፣ የብርሃንና የጨለማ የመጀመሪያው ፍልሚያ በይፋ ተጀመረ። ነገር ግን ጦርነቱ በምድር እንደምናውቀው አይነት አልነበረም። በሰማያት የተደረገው ፍልሚያ የመንፈስ ጦርነት ነበር። የእምነትና የክህደት፣ የፍቅርና የጥላቻ፣ የእውነትና የውሸት ፍልሚያ። የሳጥናኤል ሰራዊት በኃይልና በቁጥር ብዛት የሚተማመን ነበር። እያንዳንዱ አማጺ መልአክ በታላቁ አለቃው የክብር ተስፋ አስክሮ በታላቅ ቁጥር ወጣ፣ ተዋጋ። ሰማያት በግርግር ተሞሉ። የብርሃን ፍጥረታት እርስ በርስ ሲጋጩ ፍጹም የነበረው ስምምነት ተናጋ። ነገር ግን የሚካኤልና የታማኞቹ ጦር መሳሪያ ከቁጥር ብዛት የላቀ ነበር። የእነሱ ኃይል ከፈጣሪያቸው በሚመነጭ የማይናወጥ እምነት ላይ የተመሰረተ ነበር። በእያንዳንዱ ቅጽበት መኑ ከመ አምላክ የሚለው ጩኸታቸው እንደ ሰማያዊ ነጎድጓድ የአማጽያኑን የትዕቢት መንፈስ ይሰብር ነበር። የሳጥናኤል ኃይል ከውስጡ መበስበስ ጀመረ። በትዕቢት ላይ የተመሰረተ ኃይል ከእውነት ፊት ሲቆም እንደ ጭስ በኖ ይጠፋልና። ሐዋርያው ዮሐንስ ከዘመናት በኋላ በፍጥሙ ደሴት ላይ ሆኖ በራእይ እንዳየው የውጊያው ፍጻሜ እንዲህ ነበር። በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም፣ አልቻላቸውም የሚለውን ቃል የጦርነቱን ሁሉ ውጤት ያጠቃልላል። የሳጥናኤል ግዙፍ የሚመስል ኃይል በሚካኤል የትህትና ሰይፍ ፊት ወደ ትቢያ ረገፈ። ያ በውበትና በክብር ያጌጠው የሰማያት ኮከብ የነበረው መልአክ ተሸነፈ። ከዚያም የውድቀቱ ቅጽበት መጣ። በፍጥረት ታሪክ ውስጥ እጅግ አሳዛኙና አስፈሪው ቅጽበት። በእግዚአብሔር ኃይል ቅዱስ ሚካኤል የመጨረሻውን ውጊያ ተዋጋ። ሳጥናኤልና ተከታዮቹ ከሰማይ እንደተነቀለና እንደሚወድቅ ኮከብ ከብርሃን ከክብር ዓለም ተነክለው ወደ ጥልቁ ጨለማ ተወረወሩ። ከእግዚአብሔር ፊት ለዘላለም ተለዩ። የጸጋቸውና የፍቅራቸው ምንጭ የሆነው ብርሃን ከነርሱ ላይ ተገፈፈ። በዚያች ቅጽበት ስማቸው ተለወጠ። ሳጥናኤል ሰይጣን ተባለ። ትርጉሙም ጠላት፣ ከሳሽ ማለት ነው። ክቡር የነበረው ስሙ የክፋትና የጥፋት መለያ ሆነ። ቅዱስ ሚካኤል በትህትናውና በታማኝነቱ ድልን ተቀዳጀ። በወደቀው መልአክ ፋንታ የመላእክት ሁሉ አለቃ ሆኖ ተሾመ። በሰማያት ዳግም ሰላም ሰፈነ። የትዕቢት ጩኸት በትህትና ተጠቃ። የታማኞቹ የእውነት መዝሙርም ድልን አወጀ። የመጀመሪያው ጦርነት አበቃ። ነገር ግን ጦርነቱ አላቆመም። መድረኩን ቀይሮ ወደ ምድር ወረደ እንጂ ከክብሩ የተዋረደው ከብርሃን የተለየው ሰይጣን በልቡ ውስጥ በሚንቀለቀለው የጥላቻና የምቀኝነት እሳት ተቃጠለ። በፈጣሪው ዙፋን ላይ መቀመጥ ባይችልም የፈጣሪውን ፍጥረት ማጥፋት ግን ቀጣዩ ግቡ ሆነ። እናም ገና በለጋነቷ በምትገኘው ምድር ላይ አዲስና እጅግ ውድ የሆነውን የፈጣሪውን ፍጥረት አየ። የሰው ልጅ የፈጣሪውን መልክና ምሳሌ የተሸከመውን በክብር የተፈጠረውን ገነት የተሰጠውን የሰው ልጅ ተመለከተ። በፈጣሪው ላይ በቀጥታ ሊያደርስ ያልቻለውን ጥፋት በሚወደው ፍጥረቱ ላይ ለማድረስ ተማማለ። የጦርነቱም አቅጣጫ ተለወጠ። ይህ አዲሱ ጦርነት የሚካሄደው በሚታዩ የሰይፍ ግጭቶች አይደለም። የጦር ሜዳው የሰው ልጅ ልብ ነው። የጦር መሳሪያዎቹም ሹክሹክታና ሐሳብ ናቸው። ሰይጣን በኤደን ገነት ውስጥ በእባብ አድሮ እንደጀመረው ዛሬም ድረስ በሰው ልጅ ልብ ውስጥ የጥፋት ዘሮችን ይዘራል። አንተም እንደ እግዚአብሔር መሆን ትችላለህ የሚለው የትዕቢት ሹክሹክታ፣ እውነት ይወድሃል የሚል የጥርጣሬ መርዝ ያንተ ሳይሆን የሌላው ለምን በዛ የሚለው የቅናት እሾህ ለራስ ብቻ አስብ የስግብግብነት ወጥመድ፣ እነዚህ በምድር ላይ የሚካሄደው ጦርነት የጦር መሳሪያ ናቸው። በሌላ በኩል ደግሞ የብርሃኑ ጦርነት ይቀጥላል። የቅዱስ ሚካኤል ተልእኮ በዚያች የድል ቀን አላበቃም። የመላእክት አለቃ አሁን የሰው ልጆች ጠባቂ ነው። ያ በሰማያት የታየው ከመላእክ የሚለው ጥያቄ ዛሬ በምዕመናን ጸሎት ውስጥ የሚጋባ
ከፈተና የሚከላከል መንፈሳዊ ጋሻ ሆኗል። እሱና ታማኞቹ መላእክት የሰው ልጅ ከማይታየው የክፋት ኃይል ለመጠበቅ ዘወትር ይተጋሉ። እናም ይህ ታላቅ ሰማያዊ ጦርነት ዛሬም በሕይወታችን ውስጥ በየቀኑ ይከናወናል። እያንዳንዷ ቀን፣ እያንዳንዷ ውሳኔ የዚህ ታላቅ ጦርነት አካል ናት። በምንናደድበት ጊዜ ይቅርታን ስንመርጥ፣ ለተቸገረ ሰው እጃችንን ስንዘረጋ፣ ከውሸት ይልቅ እውነትን ስንመርጥ፣ ከጥላቻ ይልቅ ፍቅርን ስናስተጋባ፣ በእነዚህ ሁሉ ምርጫዎቻችን ውስጥ ከሚካኤል ጎን እየተሰለፍን ያንን የመጀመሪያውን ጦርነት እየተዋጋን ነው። በተቃራኒው ደግሞ በልባችን ውስጥ ለትዕቢት፣ ለቅናትና ለራስ ወዳድነት ቦታ ስንሰጥ ሳናውቀው የወደቀውን መልአክ ሰራዊት እየተቀላቀልን ነው። ምርጫው የኛ ነው። ይህ ታሪክ የሚያስተምረን ትልቁ እውነት ክፋት ከውጭ የሚመጣ ኃይል ብቻ ሳይሆን ከውስጣችንም ልንታገለው የሚገባ የትዕቢትን ምሳሌ መሆኑ ነው። ደግነት ተራ ስሜት ሳይሆን በየቀኑ የምንመርጠው የምንታገልለትና የምናሸንፍበት የትዕትና ውሳኔ ነው። በልባችን ውስጥ የሚሰማውን የትዕቢት ሹክሹክታ እናዳምጣለን ወይስ እንደ እግዚአብሔር ያለ ማን ነው የሚለውን ጩኸት እናስተጋባለን? የመጀመሪያው ጦርነት በሰማይ ተጀምሮ ሊሆን ይችላል። የመጨረሻው ድል ግን የሚወሰነው እዚህ ምድር ላይ በእያንዳንዳችን ልብ ውስጥ ነው።